ኢየሱስ ክርስቶስ ወደ ምድር በመጣ ሰዓት ለፍጥረታት ሁሉ ነው የሞተው አይደለ? አይ ለኔ አልሞተልኝ ይቅርታ ጋር እኔ ወንጀል አንተ እስላም ነህ? አረ ባይብል ላይ ራሱ ለማንም እንዳልሞተ ይናገራል። አሳየህ? አዎ አሳይ። እሺ ሕዝቅኤል 18 እግዚአብሔር ምን ይላል መሰለህ መጽሐፍ ላይ ሲናገር እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ አለ። በደንብ አዳምጠኝ። ልጅ ፍርድንና ቅን ነገር ባደረገ ትእዛዝ እስኪ ከእንደገና ጀምር። ይቀጥል። አዎ ቀጥይ። እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅንን ባደረገ ጊዜ ትእዛዜን ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ። እሺ ኃጢአት የምትሰራ ነፍስ እሷ ትሞታለች። ኦኬ ልጅ የአባቱን ኃጢአት አይሸከምም። እኛ ልጆች ነን። አዳም አባታችን ነው። የአባታችን የአዳምን ኃጢአት አንሸከምም። አባት የልጁን ኃጢአት አይሸከምም። አየው የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዝንም ሁሉ ቢጠብቅ ፍርድንና ቅንንም ነገር ቢያደርግ ፈጽሞ በሕይወትና ይኖራል እንጂ አይሞትም። ስለዚህ እኔ የአዳምን ኃጢአት ካልተሸከምኩ አዳም የኔን ኃጢአት ካልተሸከመ ለኔ ብሎ የሚመጣና የሚሞትልኝ ማንም የለም ማለት ነው። እሺ የአንቺ ሃይማኖት ምንድነው? ንገረኝ። ሃይማኖት ምንድነው? አንተ ሙስሊም ነኝ እንደምትለኝ አንተ ሙስሊም ነህ አይደለ? አባቴ ግን አሁን እያነበብክልኝ ያለው ምን መጽሐፍን ነው? ብሉይ ኪዳንን ነው አዲስ ኪዳንን ነው? አይ ብሉይ ኪዳን ቢሆን የእግዚአብሔር ሕግ አይለወጥም። የእግዚአብሔር ሕግ የሚለወጥ አይደለም። ብሉይ ኪዳንና አዲስ ኪዳን ላይ የተሻሻለ ነገር አለ ከብሉይ ኪዳን ማለት ነው። ኢየሱስ ምን አለ መሰለህ? ሕግንና እኔ ሕግን ልሽር አልመጣሁም ልፈጽም እንጂ። አየው ሕግና የማን ዘሮች ነን? ስሚኝ እኛ አሁን ከአብርሃም በኋላ ያለን ፍጥረታት ነን። ይሄ ደግሞ የተጻፈው ከአብርሃም በኋላ ላሉት ፍጥረታት ኢየሱስ ግን እኮ እኔ አምላክ ነኝ ብሎ አንድም ቀን ሰብኮ እንደማያውቅ ታውቃለህ? አምላክ ነኝ አይደለም፣ የአምላክ ልጅ ነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ወልድ ነው እንጂ አምላክ አይደለም። ስለዚህ አምላክ አይደለም ግን ይመለካል። ፈጣሪ ነው አይደለም እኮ እያለ ነው መጽሐፉ። አይደለም አምላክ አለው እኮ ኢየሱስ ታውቃለህ? ኢየሱስ አምላክ አለው በመጽሐፉ መሰረት። ላሳየሽ። አምላክ ሳይሆን አባት ነው ያለው። ላሳየሽ። ተዘጋጅተው ነው የመጣው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ የርህራሄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክ ነው። የኢየሱስ ክርስቶስ አምላክ አንድ በል። ሁለተኛ ልጨምርልህ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ገና ወደ አባቴ አላረኩም አለ ኢየሱስ። ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ የእናንተ አባት የኔ አባት ነው አለ። ወደ አምላኬና ወደ አምላካችሁ የእናንተ አምላክ የኔ አምላክ ነው። አየህ አደርጋለሁ ብለሽ ንገሪያችን። ስለዚህ ኢየሱስ አምላኩም አባቱም የነሱ አምላክ የነሱ አባት ነው። ምን ትላለህ? አሁን እኔ ኢያሱ ነው ስሜ። ስሚኝ አንድ ነገር ደግሞ ልንገርሽ። ማን ነው ስምህ? ኢያሱ። በነገራችን ላይ ኢያሱ የሚለው ስም የሽዋ ነው በዕብራይስጥኛው። የሽዋ ማለት ደግሞ ኢየሱስ ማለት ነው። ሆን ብለው ነው የለወጡት። ይሄንንም ላሳይ። ይሄንንም ጉድ ማየት ትፈልጋለህ? ኧረ እስኪ አሳየን አንዴ። እሺ ይመች። እሺ አንተ በጣም ያነባል እኮ የራሱ እንደዚህ አካል ግን በጣም ጥሩ እኮ። ታብታብ እያደረጋችሁ 35 ሰው አለ። ታብታብ እያደረጋችሁ ለምሳሌ አንድ ላይ ምን ይሆናል? ኦሪት ዘኍልቍ ምዕራፍ 11 ቁጥር 28 ላይ ያውልህ ከልጅነቱ ጀምሮ የሙሴ አገልጋይ የነበረው የነዌ ልጅ ኢያሱ ይላል። አየው ኢያሱ ነው ያስቀመጡት እዚህ ላይ ልብ አድርግ። ግን አሁን እዚህ ላይ ስትሮንግ ነምበሩን ስትነካው ዕብራይስጥኛው ምን ይላል? ልብ አድርግ። ሰን ኦፍ ኑን አለና ዘ ሰርቫንት ኦፍ እሺ የታለ ሙሴ የታለ? ቆይ ጆሹዋ የሚለው ያው ኤንድ ጆሹዋ አለ። አየው ጆሹዋ የሚለውን ስትነካው የሽዋ ነው የሚለው። አየው የሽዋ የሽዋ። ይሄ ደግሞ ጆሹዋ ማለት ኢያሱ ማለት እንደሆነ አውቃለሁ።
አረ የሽዋ ነው ይሄ የሽዋ ደግሞ የኢየሱስ ስም ነው። ይሄ የኢየሱስ ስም ነው። እሺ በዕብራይስጥ እኮ ነው የሽዋ በዕብራይስጥኛ ማለት ነው። አዎ ጆቫ ሴቭድ ጆቫ ማለት ያህዌ ማለት ነው። ያህዌ አዳኝ ነው ማለት ነው። እግዚአብሔር አዳኝ ነው። ይሄ ደግሞ የኢየሱስ ስም ነው። ያው ስለዚህ አንደኛውን ነገር አወቅም። አሁን ኢያሱ ብሎ ሰው የኢየሱስን ስም እንዳትጠቀሙ አውቀው ሸወዷችሁ እንጂ ኢያሱ የሚል ስም የለም። ኢያሱ ሳይሆን ኢየሱስ ነው ትክክለኛ ስም። አንተ ኢያሱ የሚል ስም የለም አልከኝ አይደለ እኮ? ኢያሱ ነው ትክክለኛው፣ ኢያሱ አይደለም። ኢያሱ የሚል ስም ኢያሱ ደግሞ የሚባል መጽሐፍ ቅዱስ ላይ ከሙሴ በኋላ ህዝቡን ያሻገረ አለ ነውና እኮ እሱ ነው ያሳየው። ህዝቡን ተቀበሉ የሸወዷችሁ እሱ ነው አይደለም? ቆይ ግዕዙን ላሳይሽ። እሺ ሙሴ ህዝቡን ያሻገረበትን እንትን ግዕዙን ላሳይ። በቃ እሺ ያው ምን ይላል መሰለ ግዕዙ? ወይ ቤሎ ኢየሱስ ዘነዌ አለ። ይኸው ልብ አድርግ ግዕዙ ነው። ወይ ቤሎ ኢየሱስ ዘነዌ ዘይቀውም ቅድሜሁ ለሙሴ ዘውእቱ ምናምን እያለ የሙሴ አገልጋይ የነበረው የነዌ ልጅ ኢየሱስ ነው የሚለው እንጂ ኢያሱ አይደለም። አየህ? አንድ በል። ሁለተኛ እዚሁ ላይ ደግሞ ወይ ሌላ አሁን ይሄንን ካየህ እንግዲህ አንድ እና በመጀመሪያ ቅድም ወዳየነው ነገር ከመመለሴ በፊት አምላክ ከአንድ አምላክ ውጭ አለ ብለህ ታምናለህ? ቀይ አምላክማ አንድ ነው። እኔ አንድ አምላክ እንዳለ አምናለሁ። አንድም ሶስትም ነው ብለህ ታምናለህ? እሺ አንድም ሶስትም ነው ብዬ አምላክማስ አንድ ነው። አንድም ሶስትም ነው ብለህ ታምናለህ? በአብ በወልድ በመንፈስ እኔ እንደዚህ በገስ አልመልስልህም። ይኸውልህ በነገራችን ላይ ባይብል ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አንድ ጥቅስ የለም። ለኔ አብም ወልድም መንፈስ ቅዱስም አንድ ናቸው። የለም እንደዚህ የሚል ነገር ባይብል ላይ። እኔ ዛሬ ለክርስቲያኖች ሁሉ ቻሌንጅ አቀርባለሁ። ይሄንን ጥቅስ የሚያመጣልኝ ካለ ና ቄስ አቡና እስቲ ያምጣልን። ቄስ አቡ ነይ አንድ ከኛ ትንሽ የተሻለ ደግሞ ላቅርብልህ። እሺ ና በል አቡ ሄደ ተሽኮረመመ። ይኸው ለእናንተ ብቻ አይደለም እኔ ጋር 382 ሰው አለ ይስማ። አብ ወልድ መንፈስ ቅዱስ አንድ ናቸው የሚል አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ባይብል ላይ ያመጣልኝ አንድ ሰው 1 ሚሊዮን ብር እቀጣለሁ። 1 ሚሊዮን ብር እቀጣለሁ። ወላሂ በአላህ ስም ነው የምናገረው። ምንድን 1 ሚሊዮን ብር እቀጣለሁ። አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን የሚያሳየኝ አንድ ሰው ካለ ማለት ነው።